አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ፕሮግራማችን ተከታታዮች እንዴት ናችሁ? ይህ ጋብቻና ፍቅር ከስተኛው ፕሮግራማችን ክፍል አንድን ይዤላችሁ ብቅ ብያለሁ። የሴት ልጅ ተግባራት፣ የጋብቻ ጥቅም። ጋብቻ የሰው ልጆች ተፈጥሯዊ ፍላጎት ነው። ብዙ ጠቀሜታዎችም አሉት። ከነዚህም መካከል ዋና ዋናዎቹ፣ አንደኛ ቤተሰብ ለመመስረት። አንድ ሰው ጋብቻ ሲመሰረት የአእምሮ ሰላምና ደህንነት የሚያገኝበት ቤተሰብ ያገኛል። ያላገባ ሰው ክንፍ እንደሌለው ወፍ ነው። በመሆኑም ብቸኝነት ያሰቃየውና ባዶነት የሚሰማው ሰው በጋብቻ መጠለያ ደስታውንና ሀዘኑን የሚካፈለው የህይወት አጋር ያገኛል። ሁለተኛ የወሲብ ፍላጎትን ለማርካት። የወሲብ ፍላጎት ጠንካራና ወሳኝ ነው። እያንዳንዱ ሰው በተገቢው መንገድ የወሲብ ፍላጎትን ለማርካት ይችል ዘንድ አጋር ያስፈልገዋል። ያላገቡ ሰዎች ለተለያዩ የጤናና የስነ ልቦና ችግር ይጋለጣሉ። ወጣቶች ከጋብቻ ሲርቁ የተለያዩ ማህበራዊ ቀውሶች ይከሰታሉ። ሶስተኛ ዘር ለመተካት። ጋብቻ የሰው ዘር እንዲቀጥል ያደርጋል። ልጆች የጋብቻ ውጤቶች ናቸው። ለወላጆቻቸው የደስታ ምንጭ ይሆናሉ። የትዳር ህይወትን በማረጋጋት ረገድ ትልቅ ሚና ይጫወታሉ። ጋብቻ መመስረትና ልጅ መውለድ በቁርአንና በሐዲስ ትልቅ ትኩረት ተሰጥቶታል። ኃያሉ አላሁ ሱብሓነሁ ወተዓላ በቁርአኑ ለእናንተም ከነፍሶቻችሁ ወይም ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርና እዝነትን ማድረጉ ከአስደናቂ ምልክቶች ነው። በዚህም ውስጥም ለሚያስተውሉ ህዝቦች ታምራቶች አሉ ይላል አላሁ ሱብሓነሁ ወተዓላ ምዕራፍ 30 ቁጥር 21 ላይ። ነቢዩ ሰለላሁ ዐለይሂ ወሰለም ለሁለት ተጋቢዎች ወይንም ለሁለት ተዋዳጆች ከጋብቻ የተሻለ የፍቅር መገለጫ ተቋም የለም ሲሉ አስተምረዋል። በሌላ ዘገባ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የኔን ሱና መከተል የፈለገ ሰው ያግባ፣ ልጆችንም የውለድ፣ የሙስሊም ህዝብ ቁጥር ይጨምር። ይህ ከሆነ በፍርዱ ቀን የኔ ኡማ ከሌሎች በልጦ ይገኛል ብለዋል። ኢብኑ መስዑድ ባወሩት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን ብለዋል። እናንተ ወጣቶች ሆይ ከእናንተ ውስጥም የቻለ ያግባ፣ ትዳር ዓይንን ለመስበርና ብልትን ለመጠበቅ ይጠቅማልና። ሰዎች በአሁኑ ወቅትም ከጋብቻ እንስሳት የሚገሩትንና ዓለማዊን ጓደኛ የማፍራትና የመራባት ጥቅም ብቻ ነው እያገኙ ያሉት። ለሰው ልጆች የጋብቻ ዋና ዓላማ ከዚህ የተለየ ነው። ሰው ወደዚህ ዓለም የመጣው ለመብላት፣ ለመጠጣት፣ ለመተኛት፣ ለመደሰት፣ የወሲብ ፍላጎቱን ለማርካትና ለመሞት አይደለም። እውቀቱን በማጎልበት ጥሩ ባህሪን በመላበስና ጥሩ ተግባራትን በመፈጸም ራሱንና ነፍሱን ማላቅና ከፈጣሪው ጋር የሚያቃርበውን ቀጥተኛ ጎዳና መያዝ እንዲችል ነው። መጥፎ ተግባራትን በማስወገድ ጥሩ ባህሪን በመላበስ መላእክት እንኳ መድረስ የማይችሉበትን ከፍተኛ ደረጃ ላይ መድረስ ይችላል። የሰው ልጅ የተፈጠረው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መሰረት ኢስላምን ያስቀመጠው መርህ ተግባራዊ በማድረግ በዚህ ዓለም ደስታውን አስጠብቆ እንዲቆይ በቀጣዩም ዓለም ሰላማዊ ህይወት መኖር እንዲችል ነው። የጋብቻ ጥቅም ከዚህ መንፈሳዊ ጉዳይ አንጻር መፈተሽ አለበት። የጋብቻ ዓላማ መጥፎ ተግባራትን ለማስወገድ፣ ነፍስን ከኃጢአት ለማጽዳትና ከአላህ ጋር ለመቃረብ መሆን አለበት። ሁለት አማኞች ወይንም ሁለት ተጋቢዎች ጋብቻ በሚመሰርቱበት ጊዜ ወሲባዊ ግንኙነታቸው
ፍቅራቸውን ያጠናክርላቸዋል። እንደ አመዝረትና እንደ ሴተኝነት ያሉ አደገኛ ባህሪያት አይጠናወቷቸውም። ነቢዩ ሰለላሁ ዐለይሂ ወሰለም እና ብዙ አሊሞች በጋብቻ ላይ ትልቅ ትኩረት ሰጥተው አስተምረዋልም። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ ይወለዋልም። ነቢዩ ሰለላሁ ዐለይሂ ወሰለም ያገባ ሰው የኢማኑን ግማሽ ሞላ ብለዋልም። አመር ኢብን አልአስ ባስተላለፉት ሐዲስ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ መደሰቻ ናት፣ ከመደሰቻዎቹ ሁሉ በላጯ ደግሞ ሷሊህ ሚስት ናት ብለዋልም። ጥሩና የተረጋጋ ህይወት ለመኖር ታማኝና ቅን አጋር ወሳኝ ሚና ይጫወታል። መጥፎ ተግባራትን ለማስወገድና የኢባዳ ግዴታዎችን ለመፈጸም የሚፈልግ ሰው እንዲህ አይነት አጋር ሊኖረው የግድ ነው። ጥሩ ጥንዶች ሃይማኖታዊ ግባቸውን ለማሳካት ችግር አይገጥማቸውም። እንዳውም እርስ በርሳቸው የብርታት ጭምር ይሆናሉ፣ የብርታት ምንጭም ይሆናሉ። አንድ ባል ያለ ሚስቱ ይሁን በአላህ መንገድ በሙሉ ልብም መዋጋት፣ ኑሮውንም በሐላል መንገድ መምራት፣ ሃይማኖታዊ ተግባራት ላይ መሳተፍ፣ ሰደቃ ማውጣትና ባካኝነትን ማስወገድ አይችልም። መጥፎ ሰው የትዳር አጋሩን ወደ መጥፎ ነገር እንደሚመራው ሁሉ መልካም ሰው የትዳር አጋሩን ለጥሩ ነገር ይጋብዛል። ለዚህ ነው ኢስላም ለመጋባት ያሰቡ ሰዎችን የወደፊት አጋራቸውን ባህሪ መሰረታዊ መስፈርት አድርገው መውሰድ እንዳለባቸው የሚመክረው። ኢብን መስዑድ ረዲየላሁ ዐንሁ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘው ባወሩት ሐዲስ ከሀብት ሁሉ በላጩ የትኛው ነው ተብለው ሲጠየቁ አላህን የምታወሳ ምላስ፣ አመስጋይ ልብ፣ ለአሄራ ጉዳይ አጋዥ የሆነችም ሙእሚን ሚስት ናት ብለዋል። አንድ ሰው ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመምጣት ሚስቴ ወደ ቤት ስገባ ሞቅ ባለ ሰላምታ ትቀበለኛለች፣ ከቤት ስወጣም በር ድረስም ተሸኘኛለች፣ አዝኜና ተግዤ በምታየኝ ጊዜም እንዲህ በማለትም ታጽናናኛለች። የምታስበው ለርዝቅ ወይንም ለሲሳይ ከሆነ አብሽር፣ ርዝቅ በአላህ ነው። ለአኺራ ህይወት የምታስብ ከሆነ ግን አላህ እውቀትህንና ጥረትንም ይጨምርልህ ትለኛለች አላቸው። ከዚያም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በምድር ላይ ወኪሎች አሉት፣ ከወኪሎቹ አንዷ ያንተ ሚስት ናት። እንዲህ አይነት ሴት በጅሃድ የሞተ ሰው ከሚያገኘው ሚንዳ ግማሽ ያህሉን ያገኛሉ ብለዋል። አልይ ረዲየላሁ ዐንሁ አልይ ብኑ አቡ ጣሊብ ረዲየላሁ ዐንሁ ባለቤታቸው ፋጡማን በተመሳሳይ ሁኔታ ነበር የገለጿት። ለአላህ በማደርገው ኢባዳ ላይም ትልቅ ብርታትን ጥንካሬን ትሰጠኛለች ብለዋል። ታሪክ እንደሚያወሳው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቀን ወደ ሙሽሮቹ አሊና ፋጡማ ቤት ይመጣሉ። አልይንም እንዲህ ሲሉ ይጠይቋቸዋል፣ ሚስትህን እንዴት አገኘሃት? አልይም ሚስቴን ለአላህ በማደርገው ኢባዳ ላይ ትልቅ አጋዤ ሁና አግኝቻታለሁ አሏቸው። ተመሳሳይ ጥያቄ ለፋጡማ ማቀረቡ፣ እርሷም እጅግ በጣም ጥሩ ባል ነው ስትልም መለሰችላቸው። አልይ ረዲየላሁ ዐንሁ በዚህ መልኩ በኢስላም ትልቁን የሴት ልጅ ባህሪና የጋብቻን ዋነኛ ዓላማ በአንድ አረፍተ ነገር ላይ
አስቀምጠውታል። ውድ አድማጮቻችን ለዛሬ ይዤላችሁ የቀረብኩት እዚህ ላይ እናቆማለን። በሌላ ርዕስ ከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።